እኔ እኮ ማርያምን ነው የምለው እኔ አሁን ኧረ እባክህ ወንድሜ እሷን የሚያህል የለብኝም ልንገርህ እኔ እስላም ነኝ እኮ አሁንም ሙስሊም ነዎት? አዎ እኔ እስላም ነኝ አሁን እሷ ትታየኛል ግን እሷን ግን የብቻዎት ይዘዋታል አዎ እኔማ ለምን የክፉ ቀን ናታ በዱላ ታራ በዱላ ታራና እጭድ ውስጥ እያደርኩ ክምር ስር እያደርኩ ማደሪያ አጥቼ እሷ እዚች ቤቷ የተሰራ ላይ ጀምሬ አለሁ 31 ዓመት አምሌ 10 ዓመት እዚች ግቢ ከሆነ እዚች ግቢ ተዚህ ግቢ ወይ ተላቀቂ ውጡ ቢሎትም በቃ መውጣት አይፈልጉም። በወጣወት እንዴት ሄዳለሁ ምን መሄጃለሁ? ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ህይወት ያለው ነው። ይሄ ለምን ሊለኝ አይችልም በፍጹም። በቃ ኢየሱስ አለ። እሺ ምን ማለት ነው ስትሉ መድኃኒት ከምን አዳነ? ጥያቄ አለ። ከምን አዳነ? ከኃጢአት። ኃጢአት በማን በኩል መጣ? በቃ አለቀ። ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው? እሺ በሔዋን አይደል? እሺ በአዳም አይደል? ስለዚህ በሴትና በወንድ በኩል ነው አይደል? ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ለጥፋቱ ሔዋን ምክንያት ማለች፣ ለድናቱ ደግሞ እመቤታችን ናት። ሔዋን የዲያብሎስን ምክር ሰምታ አጥፍታለች። እመቤታችን ደግሞ የቅዱስ ገብርኤልን ብስራት ሰምታ መድኃኒት የሆነውን ኢየሱስ ክርስቶስን ጸንሳለች። ታዲያ ስለ ድንግል ማርያም ብትመሰክር ቤተክርስቲያን ምን ነው? ለምንድን ነው አንድ ፓስተር የራሱን ፎቶ እያንጠለጠለ በየእንትኑ ደግሞ ራሱን እንዲሰበክለት እየፈለገ ስለ ድንግል ማርያም የሚነገረውን ንግግር የሚጠላው? ከቅዱሳን መካከል አንዷ እሷ ናት። ስለዚህ ነው ስለ ድንግል ማርያም የማይነገር፣ ስለ ቅዱሳን የማይነገር ግን ስለ ኢየሱስ ይሰበካል ማለት ራሱ ምን ማለት ነው? እንዴት አድርገን የምትሰብክልኝ? ኢየሱስ ማለት ራሱ እንዴት መጣ ስትለው ጥያቄው ድንግል ማርያም ናት የምትመጣው ቀዳሚ። በቃ ይሄንን ነው አስተሳስራ የምታስተምር ቤተክርስቲያን። ማን ምን ክብር መሰጠት እንዳለበት አውቃ ነው የምታስተምር ቤተክርስቲያን። ይሄን ለይቶ ማወቅ ያስፈልጋል። እመቤታችንን ፈጣሪ ዓለማት ብለን አልጠራን። በቃ አምላክ ናት አላልነ፣ ወላዲተ አምላክ እንላለን። ወላዲተ አምላክ የሚለው ስም እስከ መቼም የማይሻር ስም ነው። ለዘላለም የተሰጠ ስሟ ነው። ይሄ ድንግል በክልኤ ለዘላለም የተሰጠ ስሟ ነው። ይሄን መሻር አይቻልም። የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ የማትደፈር ከተማ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃሽ ከተማ እመቤታችን ናት። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ። አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም